ከአንድ ምስክር ምን እንደሚጠበቅ ታውቃላችሁ? በጣም ቀላልና ቀላል ነገር ብቻ ነው። ያም ያየውንና የሰማውን መመስከር ብቻ ነው። ለዚህ ነው በሐዋርያት ሥራ ምዕራፍ 22 ቁጥር 15 ላይ ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና የሚል ቃል ምናምን። ስለዚህ ስለ ጌታ ኢየሱስ ክርስቶስ ለመመስከር ያዩትን የሰሙትን ብቻ መናገር በቂ እንደሆነ አስፈላጊም እንደሆነ ከዚህ ክፍል እናያለን። ለዚህ ነው ዮሐንስም በመልእክቱ በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ ሲናገር ያየነውን የሰማነውን እጆቻችን የዳሰሱትን ይህንን እንመሰክራለን፣ ይህንን እንናገራለን ያሉት።